አብ የወለደው አምላክ ነው የወለደው። አምላክን ወልዷል። አምላክ ነው የወለደው ለማለት ምኑን የወለደው ትለኛለህ? አምላክ ማያልቁ አይደል ነው የወለደው ተው በዚህ መንገድ ለመግባት ነው። አብ የወለደው ምንድነው አልኩክ? ምንድነው የወለደው? ወልድን አልኩ። አይ ምን ማንን አይደለም። ምንድነው የወለደው አብ? ይኸውልህ አብ ወለደ ስንል እንደ ሰውኛው እኔ እንደዛ አላልኩ። ይቅርታ ወይ ማላችሁ እንግባን። እሺ ፍሬዘር ቀጥል አንተ። እሱ አላቆም ይበዛል። ከየትኛው ቤተ እምነት ነው ፍሬዘር? እኔ ክርስቲያን ነኝ። ወንጌል አማኝ። ኦርቶዶክስ? ወንጌል አማኝ። ከኢየሱስ ክርስቶስ ሌላ አማላጅ አለ? የለም፣ አላውቅም። ሌላ እንዳለ መጽሐፍ ቅዱስ ስለማይናገር። እሺ ኬቢ፣ አቤት። ከክርስቶስ ሌላ አማላጅ አለ? አሁን አንዳችን ጋር አዋራ እዚህ ያልክን ትመጥ ነው። አይ የሁለታችሁንም እምነት ለማወቅ ነው። ከክርስቶስ ሌላ አማላጅ አለ? በቃ ግልጽ እኮ ነው። ኦርቶዶክስ ኢየሱስ ክርስቶስን አማላጅ ነው ብሎ አይቀበልም። እሺ ማስረጃ ስጠኝ። ኢየሱስ ክርስቶስ አማላጅ አለመሆኑ ፍሬዘር ደግሞ ክርስቶስ አማላጅ መሆኑን መረጃ ስጠኝ። ጢሞቴዎስ ላይ እንዲህ ይላል፣ በሰውና በእግዚአብሔር መካከል አንድ አለ፣ እሱም ሰው የሆነው ክርስቶስ ነው ይላል። ኬብ ይህን ጥቅስ እንዴት ታየዋለህ? ክርስቶስ አማላጅ ለመሆኑ ይህን ጥቅስ ተሰጥቷል። መካከለኛ ማለት አማላጅ ነው ማለት አይደለም። ፍሬዘር ምን ትላለህ? እንግዲህ በግልጽ አማላጅ ነው ብሎ የሚናገርበት በሮሜ ምዕራፍ 8 ላይም እንደዚሁ ይናገራል። አማላጅ ነው ብሎ ስለሚናገር መካድ የሰው አመለካከት ነው እንጂ መጽሐፍ ቅዱስ ካለ እኔ ይቀበላሉ። ሮሜ ምዕራፍ 8 ቁጥር 27 ላይ ማንበብ። አው ክዶ ነው ሌላ ነገር ምን አለ? አሁን ልታጣላን ነው? በቃ እሺ ትችዋለሁ። ምን አጣላችኋለሁ ነው? አይ ምንም አላጣላችሁም። ለሞቅ እየሞከርኩ ነው። ኢየሱስ አማላጅ ነው ወይስ ቢለው ነገር? ኬቢ ለምንድን ነው የምትከደው የክርስቶስን አማላጅነት? እኔ አልካድኩም። እንግዲህ አንተ ካድ ያርክ ነው እሱ ነው ካደ ያለው እኔ አይደለም። ወይ አንተ እውነት አለክ መሰለኝ አመለጠ። አይ እሱ ነው ይካደው። ወለጠ ወረደ አመለጠ። ፈታመል መቼም እንደዛ እያልክ ፈረጠጠ። እውነት እንዴ ምን ሆነ ነው? መቼም ዛሬ እንቅልፍ የለህማ። አረ ለእንተኛ ነው። እኛ እኮ ያው አንተ እንግዳ ስለመጣህብን ሌላ ቀን በጣም ነው የምናከብርክ፣ በጣም ነው የምንወድ፣ ስነ ስርዓት አለክ ምናምን። ለዛ ነው እንግዳ ላይ አይዘጋም። ለዛ ነው ቅድም ነበር ስርዓት ያለ አይመስለኝም። ዝም ብለህ እየሳትክ ነው። አይ እኔ በጣም እውነት ይቅርታ ካስቀየምኩህ፣ ግን ምን እንደሆነ ታውቃለህ ኬቢ? እኔ መረዳት ከሆነ በስነ ስርዓት ያዋራህ። እስኪ አንተ ኢማ ኦርቶዶክስ ሃይማኖት ላይ የፈለግከውን ጥያቄ ጠይቀኝ፣ እንደምረዳና እንደማልረዳ። እኔ ኦርቶዶክስ ነበርኩኝ። እሺ ስለዚህ እንዴት ወጣት አለ? በቃ ጠይቀኝና ኦርቶዶክስን እንደማውቃትና እንደማላውቃት ከፈለክ እኔ እያንዳንዱ የምትለኝን ነገር እረዳለሁ። ግን ልክ የሆነ ጥያቄ ላይ ሲይዝክ አናቅም ትላለህ። የሚታወቅ ነገር ማለት ነው አይደለም። ምኑ ግራ ጋብቶ ወይም ደግሞ ምኑ ሳይገባ ቀርቶ ነው የወጣው። እኔ ለማንሽ ኦርቶዶክስ ሆንክ ብዬ ኦኬ። አይ እንትን ለምሳሌ ሰው ታመልካላችሁ። ለምሳሌ ሰው ታመልካላችሁ ማለት ምን ላይ ነው ያለው? ሰው ኢየሱስ ሰው አይደል? ሰው ብቻ አይደለም አምላክም ነው። ሰውነቱን ታመልኩት አይደል? ሰውነቱን ለይተን እኮ አይደለም የምናመልከው እኮ አንድ ላይ ይሁን ቀላቅላችሁ ታመልካላችሁ። ሰው እኮ አምላክ ስጋ ነስቶ ይሄም ደግሞ ለቤዛነት የአዳምን በደል ሁለተኛ አዳም ሆኖ፣ ምክንያቱም አዳም የበደለው ሰው ነውና፣ ምክንያቱ ምንም ይሁን ተዋህዶም ይሁን ብቻውንም አይሁን ሰው ታመልካላችሁ። ወንድ ሰው አይባልማ። አሁን እኮ አንተ አምላክነቱን ትተህ ሰው ትላለህ እኮ አምላክነቱን አምላክ የተዋሃደ ሰው ታመልካላችሁ። አምላክ የተዋሃደ ሰው
ለማለት እኮ አይደለም፣ አገላለጹ ራሱ ትክክል አይደለም። እሺ ስጋን የተዋሃደ ላይክ አምላክና ስጋ ተዋህዷል እና እሱ ስጋ አምላክ ስለተዋህደው ታመልኩታላችሁ አይደለ? ስለዚህ አንተም በአምልኮ ውስጥ አንድ የ33 ዓመት ጎረምሳ አለ አይደለ? ስለዚህ እኔ ደግሞ የ33 ዓመት ጎረምሳ አላመልክም። የትኛውም ነቢያት አላመለክም። ምንም ስሜት የማይሰጥ ነገር ነው። አንደኛው ነጥብ ይሄ ነው። የ33 ጎረምሳ ለማለት እንደው ለቃሉ እውነት አይደለም እንደ ኢየሱስ አይደለም ጎረምሳ አይደለም የ33 ዓመት። ይሄ ስጋው እኮ አምላክን የተዋሃደ መለኮት እንጂ ዝም ብሎ ተራ ሰው አይደለም እኮ። መች ተራ ሰው አልኩኝ እኔ? የ33 ዓመት ጎረምሳ አልኩኝ አይደለም? አነጋገር ራሱ እኮ ትክክል አይደለም። እሺ ይቅርታ የ33 ዓመት ወጣት ወንድ ልጅ ግድ የለም ችግር የለውም። እንደዛም ብለው እንዲህ ዞሮ እስካላመንክበት ድረስ እኔ እንድታሽሞነሙልኝም አልፈልግም። ችግር የለውም። እኔ ደግሞ አሽሞነሙን እልሃለሁ። እንደ አንተ ስሜት ተጎድቶ ደብሮ ግን ልትወጣ አልፈልግም። ምክንያቱም ነገ መተክ እንድንቀጥል እፈልጋለሁ። ገባካ? ስለዚህ አንተ አሁን በአምልኮት ውስጥ ወንድ አለ አይደለ? አምልኮ ውስጥ ወንድ አለ፣ የምታመልከው ወንድ አለ። ከዛ ነገር አንጻር እሱ አንዱ ነጥብ ነው። ሁለተኛው ደግሞ 3 አምላክ ነው የምታመልኩት። 3 አምላክ አይደለም። ይሄም እንዳልሆነ ኢየሱስ የአምላክ መልእክተኛ ነው። ወደ ማን ነው የሚላከው? ወደ ምድር። ወደ ምድር ተልኳል ብለህ የምታምነው አንተ? አዎ ተልኬ መጣ አይደለም የሚለው። ታዲያ ምን ለማለት ነው ተልኬ መጣው ማለት? ልክ አንድ ሰውን እንደሚልከው አይነት ተልኮ ነው ወይስ ምንድን ነው? በፈቃዱ በፈቃዱ በቃ ደስ እንዳለክ አይነት መላክ ይሁን፣ ግን የአምላክ መልእክተኛ ነው። የአምላክ መልእክተኛ ነው ማለት እኮ እሱ አምላክ አይደለም እያልክ ነው። ችግር የለውም አምላክ ይሁን። እኔ አምላክ አይደለም አላልኩም፣ ግን መልእክተኛ ነው አይደለ? የአምላክ ነብይ ነው ኢየሱስ። ይኸው ጭራሽ አሻሻልኩት ብለህ አባባስከው፣ ነብይም አረከው። እንግዲህ ነብይ ነኝ ይላል እኮ ኢየሱስ ክርስቶስ አይልም? ነብይ ነኝ ያለበትን ቦታ ታሳየኛለህ? እሺ እንፈልግ። ነብይ ነኝ የሚል ቦታ ከመጣ እኔ እንግዲህ ያሳይ እንፈልግልኝ። ምናልባት ተመሳስሎብህ ሊሆን ይችላል። ቁርአን ላይ ነብይ ነው የሚል ኧረ ቆይ ልስጥህ አለ ጥቅስ ሉቃስ ወንጌል ምዕራፍ 13 እሺ ቀይ ራሴን ላተልቅ። እስቲ አንብቦ ይሄንን ቁጥር 31 ያለው ነው። በዚያን ሰዓት ከፈሪሳውያን አንዳንዱ ቀርበው ሄሮድስ ሊገልህ ይወዳልና ከዚህ ወጣ ሂድ አሉት። ከዛስ እንዲህም አላቸው፣ ሄዳችሁ ለዚያች ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም እፈውሳለሁ፣ በሦስተኛውም ቀን እፈጽማለሁ በሏት። ዳሩ ግን ነቢይ በኢየሩሳሌም ውጭ ይጠፋ ዘንድ አይገባውምና ዛሬና ነገ ከነገ በስቲያም ልሄድ ያስፈልገኛል። ነቢይ ያለው ማንን ነው? ይሄ እንደ ምሳሌ ነው። ነብይ ያለው ምሳሌነት እንጂ ራሱን ነብይ እያለ አይደለም እኮ። ዳሩ ግን ነብይ ከኢየሩሳሌም ውጭ ይጠፋ ዘንድ አይገባውምና ዛሬና ነገ በነገም በስቲያ ሊሄድ ያስፈልገኛል ያለው ምን ስለሆነ ነው? ነብይ የሚለውን ነገር ለምንድን ነው ያመጣው እዚህ ጋር?
እኮ ራሱን በነቢያት ተገብቶ እየተናገረ እንጂ እኔ ነብይ ነኝ ለማለት አይደለም ነው እኮ እኔ መልሴ። እሺ ችግር የለም። ሌላ ጥቅስ እሰጥሃለሁ። እታችም ስለ ኢየሩሳሌም ነቢያት ነው እያወራ ያለው። ችግር የለም። ሌላ ጥቅስ እሰጥሃለሁ። ለአንተም ማሉንልህ የለም። እሺ ይህንን አንብብ። ምንድን ነው እንትኑ? ዘዳግም 18:15 እሺ አምላክህን እግዚአብሔርን በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን እግዚአብሔርን ድምፅ ደግሞ አልስማ፣ ይችን ታላቅ እሳት ደግሞ አልይ ብለህ እንደለመንህ ሁሉ አምላክህ እግዚአብሔር ከአንተ መካከል ከወንድሞችህ እንደ እኔ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ። እዚህ ጋር እንዳንተ ያለ ነቢይ የተባለው ማን ነው? አብርሃም ነዋ። ማለት የሚነሳው ነቢይ እግዚአብሔር ከአንተ መካከል ከወንድሞችህ እንደኔ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ። ኦሪት ዘዳግም ነው አይደል? እስኪ እንትም በደንብ እንትን አላየሁትምና እስኪ ከላይ ጀምሮ ልየው ወይ ላንብብልህ ወይስ ይኸው አንብብሽ? ከ13 ጀምሮ ላድርግልህ። ከ12 ጀምሮ ይኸው። አንተ ግን በአምላክ በእግዚአብሔር ዘንድ ፍጹም እሺ ስክሮል አድርግ። ፍጹም ሁን፣ የምትወርሳቸው እነዚህ አሕዛብ ሞራ ገላጮችና ሟርተኞችን ያዳምጣሉ። አንተ ግን እንዲሁ ታደርግ ዘንድ አምላክህ እግዚአብሔር ከልክሎሃል። አሁን አንተ ግን የሚለው ማን እንደሆነ እኔ አላወኩትም። ወይ ከላይ መጀመሪያ ብለህ ሙሴና እግዚአብሔር ነው እዚህ ጋር ሙሴና እግዚአብሔር ነው እያወሩ ያሉት እዚህ ጋር። እሺ ከዛ እግዚአብሔር ለሙሴ ምን አለው መሰለህማ? እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሞ አልስማ፣ ይህች ታላቅ እሳት ደግሞ አልይ ብለህ እንደለመንከው ሁሉ ይላል። እዚህ ጋር ሲለምን የነበረው ማን? ሙሴ ነው። ይህንንም አታውቀውም? አላየሁትም። እሺ ከዛ አምላክ እግዚአብሔር አለ ከአንተ መካከል ከወንድሞችም እንዳንተ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ አለ። ለሙሴ ከእስራኤላውያን ዘንድ እንደ ሙሴ ያለ ነቢይ ያስነሳልሃል ብሎ እግዚአብሔር ነገረው። ከዛ እርሱንም ታደምጣለህ አለ። ከዛ እግዚአብሔርም አለኝ የተናገርኩት መልካም ነው፣ ከወንድሞች መካከል እንዳንተ ያለ ነቢይ አስነሳላችኋለሁ፣ ቃሌንም በአፉ አድርጋለሁ፣ ያዘዝኩትንም ቃል ሁሉ ይናገራል። በስሜ የምናገረውን ቃሌ የማይሰማውን ሰው እኔ እበቀልለታለሁ። ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደላል። በልቤ እግዚአብሔር ያልተናገርኩ ብሏን እያለ ይቀጥላል። አሁን ክርስቲያኖችን ብትጠይቅ ይሄ ለኢየሱስና አንዳንዶቹ ለእንትና ለኢያሱ ይሰጡታል። ለኢያሱ ነው ሲጀመር፣ ለኢያሱ ነው። ለምን ኢያሱ ከሙሴ ቀጥሎ የተነሳ ነብይ ነው እኮ። ስለ ሁለት ነብይ ነው የሚናገረው። እዚህ ጋር ያው አንድ ከታች ከዛ እዚህ ጋር ደግሞ ከላይ አንድ። እስኪ ቆይ ሁለት ነው እያልከኝ ነው? አሁን እሱ ጋር ያለው ከወንድሞች መካከል ይላል። ከወንድሞች መካከል እንዳንተ ያለ ያስነሳልሃል ነው የሚለው ለሱ ማለት ነው። እዚህ ጋር ደግሞ ያስነሳላችኋል ነው የሚለው። ከወንድሞቻቸው መካከል ሲጀመር ከወንድሞች መካከል ያለው እኮ ሙሴን ነው። የሙሴ ወንድም ደግሞ አሮን እንትና ነው። አሮንና ኢያሱ ተነስተዋል አይደል እንዴ? እኮ አገባኝ። ይሄ አሁን ምን መሰለህ ስለ ሁለት ነው የሚያወራው አልኩክ እኮ። አሮንና ኢያሱ ሊሆኑ ይችላሉ ነው። አሮንና ኢያሱ አሮን ነብይ ነው እንዴ? ካህን ነበረ። አይ ስለ ነብይ ነው የሚያወራው እኮ። ያው እኮ ነው። ካህንነትም እኮ የነብይነት ሲሰራ እናያለን። ለምሳሌ
ካህኑ ዘካርያስ ነብይ ነበር። አይ እንትን በቃ በግምት እንትን ከምትል በደማ በግምት አይደለማ፣ እኔ ስለማውቀው ነው። እዚህ ጋር ነብይ የተባለው ማን ነው? ኢያሱ ነው። ማስረጃ አስጠኝሽ። ማስረጃማ ከሙሴ ቀጥሎ እስራኤልን ሲመራ የነበረው ኢያሱ ነው። ሁለተኛውስ ነብይ? ሁለተኛው ካህኑ አሮን ነው ብዬ ነው እሱ። በግምት ሳይሆን ያው ሙሉውን ስላላነበብኩት እኮ አንብቦ እኮ ያልኩህ ለዛ ነው እኮ። ወይ በቀጣይ እንትን ብዬ አመጣዋለሁ። በደንብ አንብቤው እንትን ማለት እችላለሁ። እዚህ ጋር ጭራሽ ዳግም ላይ ምንም ስለ ኢየሱስ ክርስቶስ የሚነሳ አንድም ነገር አታገኝም። ችግር የለውም። ስታነቡ እንትን ትላለህ። እሺ እና እዚህ ጋር ይህንን አንብብ። ዮሐንስ ወንጌል ምዕራፍ 17። እሺ ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብር ለሰጠኸው ሁሉ የዘላለምን ሕይወት ይሰጣቸው ዘንድ እሺ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ይህች የዘላለም ሕይወት ናት። ኦኬ፣ ኢየሱስ ክርስቶስ የእውነተኛ አምላክ መልእክተኛ ነው። በስጋ ስለተገለጠ ራሱ እንደ መልእክተኛ አድርጎ አስገብቶ ተናገረ እንጂ ተላላኪ ለማለት አይደለም። እንኳ ገባኝ። ተላላኪ ሳይሆን በፍቃዱ ነው የመጣውና የአምላክ መልእክተኛ ነው። የአምላክ መልእክተኛ አይደለም አልኩ። ይሄው እዚህ ጋር ይላል። እሱ የንግግር ዘይቤ ነው። ራሱን እንደ መልእክተኛ አስገብቶ ለምን አብ ስጋ ለበሰ፣ መንፈስ ቅዱስ ስጋ ለብሶ በምድር ተመላልሶ አላስተማረም። ስለዚህ የአብን የመንፈስ ቅዱስን የራሱን ፈቃዳቸውን ግን ወይም ደግሞ አስተምሮውን ያስተማረው ኢየሱስ ክርስቶስ በስጋ ተገልጦ ስጋ ለብሶ በምድር ላይ 33 ዓመት ከ3 ወር ተመላልሶ ነው። ስለዚህ ራሱን እንደ መልእክተኛ አድርጎ ተናግሯል እዚህ ጋር። እሺ ችግር የለውም። አሁን እኔ እናንተ ስናወራ ማንና ማን እያወራ ነው ትባል፣ ማንና ማን እያወራ ነው ትላለህ? አሁን እኔ እናንተ አይደለንማ። እኔ እናንተ አምላክ ነን እንዴ? አሁን እኮ ስለ አምላክ ባህሪ ነው እያወራን። አይ አይደለም እንትን አልኩህ። እንትን የማይመሰል ምሳሌ ያስመስላ። እኔ እናንተ ይሄን ተውኩት በቃ። እኔ ምን መሰለህ አንድ ነገር የተለያየ የስጋ አካል ያለን ሰዎች ነን እኮ ገባኝ። እኔ አሁን ምን መሰለህ የሆነ ነገር ላይ ችክ ስንል እኔ ተዋለሁ። እኔ ድርቅ ብዬ መከራከራለሁ። አሁን እስልምና ችግሩ ክርስትናን ወይ በእምነት መነጽር ወይም ደግሞ በሎጂክ በሳይንስ ለማወቅ ይፈልጋል። እዚህ ላይ ነው ትልቁ ስህተት። እንደሱ አላልኩም። ምን አሁን ምን መሰለህ መልእክተኛ ነው ሲባል ዘይቤያዊ አነጋገር ነው አልከኝ። እሺ አልኩ። እኔ አልጨቃጨቅህም። ዘይቤያዊ ነው አይደለም ምናምን የሚለው ማለት ነው። ገባ ተውኩት። አሁን እሱን ጨረስን በቃ። አሁን ወደ ሌላ ርዕስ ገባ። ገባክ? እኔ እናንተ ስናወራ ማንና ማን እያወራ ነው ብትባል ማንና ማን እያወራ ነው ትላለህ? ቶሎሳና ክብሩ። እሺ ምንና ምን እያወራ ነው ብትባልስ ምንና ምን እያወራ ነው ትላለህ? ምንና ምንማ ያው ያንተ ቶሎሳ የሚባል አንድ አካል አለ አይደል እኮ። ምንና እኔ ምንድን ነኝ? ሰውና አንተስ? ሰው። ስለዚህ ምንና ምን እያወራ ነው? ሰውና ሰው። እሺ አብና ወልድ እርስ በርስ ሲያወሩ ማንና ማን እያወራ ነው ነው የሚባለው? ይሄን ነው እኮ ያልኩህ። አየሁ አይደል? ሰውና ሰው እኔ እናንተ ባወራንበት ልክ ለነሱ የሚነገር አይደለም ነው አባባሌ። ቆጋ ያስረዳኝ። አሁን ለምሳሌ አብና ወልድ ሲያወሩ ማንና ማን እያወራ ነው ተብለን ብንጠየቅ አብና ወልድ እያወሩ ነው ማለት እንችላለን? በጣም ጥሩ ጥያቄ። አብ ወልድ መንፈስ ቅዱስ ስንል በአካል 3 በስም 3 በግብር 3 በፈቃድ በስልጣን በመለኮት በአገዛዝ ግን አንድ ነው። አብ
ለወልድ ለመንፈስ ቅዱስ ልባቸው ነው። ወልድ ለአብ ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስ ለአብ ለወልድ እስትንፋሳቸው ነው። ስለዚህ አብ እና መንፈስ ቅዱስ በወልድ ቃልነት ይናገራሉ። አብ ለወልድና ለመንፈስ ቅዱስ ልባቸው ነው ማለት ወልድና መንፈስ ቅዱስ በአብ ልብነት ያስባሉ። ስለዚህ ሀሳባቸው አንድ ነው ማለት ነው። በመንፈስ ቅዱስ ሕይወትነት አብና ወልድ ሕያው ይሆናሉ። ይሄ ነው የሥላሴ ወይም የኩነት ትምህርት የሚባለው። አብና ወልድ ሲያወሩ አብና ወልድ እያወሩ ነው ማለት ይችላል። አብና ወልድ ሲያወሩ አይባልማ። አያወሩም። የሚነገረው በወልድ ቃልነት ነው እኮ። አያወሩም እርስ በርስ። እንዴት ነው እርስ በርስ አያወሩም ማለት? በወልድ ቃልነት ይናገራሉ ማለት አያወሩም። እዚህ ጋር እኮ አያወሩም ብለን ልታወራ አትችልም እኮ። እርስ በርስ ያወራሉ። እንዴት ነው እርስ በርስ የሚያወራው? እኮ ሁለት የተለያየ አካል ሲሆን ነው አይደል? ማለት በፍጹም የተለያየ አካል የሆነ ለምሳሌ ሁለቱ የተለያዩ ፍጹም የተለያዩ አካላቶች አይደሉም እኮ። እንደኛ አካል አይደለማ። የነሱ አካልነት ልዩ አካል ነው። ልዩ አካል እኮ። ስለዚህ አንተና እኔ የምንለያዩ አሁን ፍጹም በስጋም በነፍስም የተለያየን ሰዎች ነን አይደል? እሺ። የነሱ ግን የመለኮት አካልነት ነው እንጂ እንደኔና እንዳንተ የሚነገር አካልነት አይደለም። እሺ ገባኝ። አብና ወልድ ሲያወሩ ምንና ምንድን ነው እያወሩ ነው የምንለው? አብና ወልድ ሲያወሩ አይባልም። እሺ በወልድ ቃልነት ይናገራሉ። እሺ ቆይ በአብ ልብነት ያስባሉ። በመንፈስ ቅዱስ ሕያውነት ሕያው ይሆናሉ አልኩ እንጂ አብና ወልድ ያወራሉ አይባልም። ለምሳሌ አብ በተውሶ ነው የሚያወራው። በተውሶ ከወልድ ቃል ተውሶ እንዴት ነው አሁን? በወልድ ቃልነት ይናገራሉ ማለት በተውሶ ነው ያስብላል። እና አብ ያለ ወልድ መናገር ይችላል። አብ ያለ ወልድ መናገር ይችላል እኮ። አንደበታቸው ቃላቸው ማን ነው? ወልድ ነው እኮ። ቃል ተውሶ ነው የሚያወራው። አብ ተውሶ ነው ቃሉ። ለዚህ የሚገልጸው አይደለም። ተውሶ ነው ማለት እኮ ምን ማለት መሰለ? ለምሳሌ ተበድሮ ማለት ነው። ተበድሮ እና ተበድሮ የሚለው ቃል አይገልጸውም። መበደር ማለት ካንተ ወስጄ ካንተ ተቀብዬ ለኔ ማድረግ ነው አይደል እኮ። ታዲያ ወልድ አብ የወልድን ቃል አይደለ እንዴ ወስዶ የሚያወራው? ወዴት ነው የሚወስደው? አሁን ወልድ ቃልነት ይናገራሉ አለ እንጂ ወስዶ የሚል እኮ እዚህ አልተናገርኩም እኮ። ታዲያ ከወልድ ታዲያ ቃል ወስዶ አይደለ እንደሚያወራው እንጂ ምን ቃሉ የራሱ ነው እንዴ? በወልድ ቃልነት ቃላቸው ለምሳሌ አንደበት አለው አይደል? አለው። እስትንፋስ አለው፣ ልብ አለው አይደል? አሁን አንተ በምትናገርበት ቅጽበት ሳታስብ ትናገራለህ። ሳታስብ ትናገራለህ። አልናገርም እኮ። ያሰብከውን ነው የምትናገረው። እሺ አይደለ? ስለዚህ ለነሱም በአብ ልብነት የታሰበውን በወልድ ቃልነት ይነገራል ነው እኮ ገባኝ። ቃልን የሚዋሱት ከወልድ ነው፣ ልብነትን ደግሞ ከአብ ነው፣ እስትንፋስነትን ደግሞ ከመንፈስ ቅዱስ ነው የሚዋሱት የሚለው ቃሉ ያው ባይመጥንም እንደዛ ብለህ ትወስደው ትችላለህ፣ ግን ይሆን አይደለም እሱ ችግር የለውም። እሺ ምን እናድርግ መሰለህ ኬቢ፣ በጣም ነው የምናመሰግነው። ሳናስብ ካስከፋን በጣም ይቅርታ። እኔም ከደከመኝ ነው የመጣከው። ሌላ ቀን በጊዜ ስንከፍት መተህ በስነ ስርዓት ታስተምረናለህ። በዚህ አጋጣሚ እስልምና ላይ ምንም አይነት ጥያቄ ካለክ ኤኒታይም መተህ በነፃነት መጠየቅ ትችላለህ። እሺ ደስ ይለኛል። ያው ዙሩ ዋናው ዓላማው መግባባቱ፣ ማወቁ፣ እውነት ላይ መድረሱ ነው እና እኔም እነዚህ ፍሪሊ ያለ ነቀፋ ያለ መሳደብ ማውራት ከተቻለ ማውራት ይቻላል። መማማር እስከሆነ ድረስ ዓላማው ዝም ብሎ መበሻሸቅ
አንተ እንዲህ ነው አንተ እንዲህ ነው የሚል ከሆነ ግን ለማናችንም አይጠቅም። የጎረበጠክ ነገር አለ። አሁን ባወራ ነው በተወያየ ነው ልክ ተቋርጠሃል። እሰማለሁ። አሁን ትሰማለህ። አሁን ባወራ ነው ልክ ከሆነ ምንም አልጎረበጠኝም። በዚህ ይቀጥል ነው ብለው በቃ ችግር ሁሌ እኛ ቤት እንደዚህ ነው። አትጥፋ፣ እንጫወታለን። ሌላ ቀን በጊዜ ከመጣክ እናወራለን። እኔ ትንሽ ስለደክም በጣም ቆየን ዛሬ። በጣም ኦልሬዲ ከከፈትኩ ስንት ሰዓት ሆነ መሰልክ? ላይቭ ከከፈትኩ ስንት ሰዓት ነው የምትገቡት ላይቭ? ኦልሬዲ 7 ሰዓት ሊሆን ነው አለን። ፎሎ አድርገኝ። አብዱልከሪምንም ፎሎ አድርገው። ስንከፍት እየመጣን እንጮታለን። ማታ አብዛኛውን ጊዜ አለን። በቃ ደስ ይለኛል። ከኛ ደግሞ የተሻሉ ደግሞ አስተማሪዎች አሉ። የሚመጡበት ጊዜ ከእነሱ ጋር ትወያያል። ምንም ችግር የለውም። ያው እኔም ብዙ ያው መሰረታዊ ነገር ነው እንጂ ያን ያክል ጠለቅ ያለ እንትን የለኝም። ግን ባለኝ ያው እንትን እንላለን። ዘዳግምን ግን ይኸውልሽ ለእኔ ድስት ዘዳግምን ይኸውና። ዘዳግም ስንት ነው ያልከኝ? ምዕራፍ 18 ቁጥር 15 እስከ 18 ድረስ 15 እስከ 18 እሺ፣ እናመሰግናለን።